ፍራንክ ነበር የኔ ፍቅር ፍራንክ ተደርገሻል። እንወድሻለን ምክንያቱም የሰለሞን ቦጋለ ልጅ ነሽ። ለምን ያለቅሳል? በጣም ነው የተደሰተው። በጣም ነው ፕራውድ የሆነብኝ። ከአባትሽ ጋር ስትታዩ ሚስቱ ነበር መስመር። ዛሬ እስከ ዛሬ ድረስ ውፍረቴን እንዴት እንደቀነስኩኝ በለቀኳቸው ቪዲዮዎች መሰረት ብዙ አይነት ኮሜንቶች ተሰጥተውኛል። የሚያስቅም አለ፣ ጥያቄም አለ። ዛሬ እነሱን ኮሜንቶች እንመልሳለን። 150 ኪሎ ብትሆኚም እንወድሻለን ምክንያቱም የሰለሞን ቦጋለ ልጅ ነሽ። አመሰግናለሁ። የኮሪደር ልማቱ ራሱ ይሄን ያለው አላሳየም። በጣም አመሰግናለሁ። ማይክ ወደቀ። ባለፈው አልፈልግሽም ያልኩት ፍራንክ ነበር የኔ ፍቅር ፍራንክ ተደርገሻል። ከዚህ በላይ ደግሞ 40 ኪሎ ስገባ ምን ልትለኝ ነው? ብቻ ይሄኛው ኮሜንት ተመችቶኛል፣ ትንሽ አዝናንቶኛል። ፖስት የምታረጊው የውፍረትሽን ቪዲዮ የእናትሽን ነበረ እኔ ነኝ እያልሽ ለምንድን ነው የምትዋሺው? እንግዲህ እኔ ይሄ ነኝ፣ እናቴ ይቺ ናት። እኔ ስወፍር እናቴን ነው የምመስለውና ለዛ ነው እንጂ እኔ የእናቴን ፎቶ ሳይሆን የራሴን ትክክለኛ ወፍራም የነበርኩበትን ቪዲዮዎችና ፎቶዎች ነበር ፖስት የማደርገው። ለምን ዋሻለሁ ሲጀመር? እና በጣም አሁን ለውጥ ስላለኝ በእርግጥም ትክክል ናችሁ፣ እናቴን ነበር የምመስለው። ግን አሁን እንደዚህ ነኝ። የድሮ ፎቶዬ ደግሞ የራሴ ነው እንጂ የእናቴ አልነበረ። ከአባትሽ ጋር ስትታዩ ሚስቱ ነበር የምትመስዩ። አሁን ግን ልጁ መሆንሽን አረጋገጥን። እንግዲህ ያው አመሰግናለሁ። ያው አሁንም ከአባቴ ጋር ጓደኛሞች ነው የምንመስለው። ያው እኩያ መሆን መታደል ነው። አሁን የመጣ ፋሽን መጀመሪያ ቱርክ ይቀንሳሉ፣ ከዛ ጂም ገብተው ይከሳሉ። ሰርተሽ ለፍተሽ ከሆነ ጥሩ ጎበዝ። እኔ ቱርክም አልሄድኩም የትም አልሄድኩም። ራሴ እዚሁ አፈርድሜ ግጬ በ3 ወር ውስጥ ለውጥ ያሳየሁት ነው። ከዚህ በኋላ ደግሞ የ1 ዓመት ለውጤን በቅርብ አሳያችኋለሁ። ጠብቁኝ። በስንት ጊዜ ውስጥ ነው ይሄን ያክል ኪሎ የቀነሽው? የቀነስኩት ሁሉም ቪዲዮዎች ላይ በብዛት ተናግሬያለሁ። በ3 ወር ውስጥ ነው በጣም ለውጥ ያየሁትኝ። ላይክ ሌሎች ቪዲዮዎች ላይ ፖስት ያደረኳቸውን ነገሮች እየተጠቀምኩኝ ስፖርት እየሰራው ዳይቶች እያደረኩኝ በአጭር ጊዜ ውስጥ ላይክ በ3 ወር ውስጥ ነው ይሄን ያክል ለውጥ ያገኘሁትኝ እና ይሄንን ይመስላል። ሌላኛው ያዝናናኝ ኮሜንት ደግሞ ሚስቴ 68 ናት፣ አንቺ ደግሞ 67 ነሽ፣ ስለዚህ አንቺን መርጫለሁ። እንደዚህ ከምትል ሚስትህን ስፖርት እንድትሰራ መገፋፋት፣ ምግብ ስትበላ ምግብ መከልከል አለብህ። ከዳመራ ወደ ችቦ ትለያለሽ። አመሰግናለሁ በጣም። አሁን ይሄንን ቪዲዮ ፖስት አድርገሽ እንድናምንሽ ነው የምትጠብቂው? ሞኝሽን ፈልጊ። እንግዲህ እኔ ተለውጬ አሳይቻችኋለሁ። ማመን አለማመን ያንተ ፋንታ ነው። አባትሽ ለውጥሽን ሲያይ አለቀሰ ወይ? ለምን ያለቅሳል? በጣም ነው የተደሰተው። በጣም ነው ፕራውድ የሆነብኝ። አሁን ቤታችንን ብታዩት እንዳለ አትክልት በአትክልት ሆኗል። በመጣ ቁጥር ይዞልኝ ነው የሚመጣው። በቃ በጣም ሲያበረታታኝ ነበር ጂሜን በደንብ እንድሰራ፣ እንጀራ እንዳቆምኩኝ ያቃሶ አትክልቶችን እንድበላ። በቃ በጣም ፕራውድ ሆኖብኝ ደስተኛ ሆኖብኛል። አላለቀሰም። ሌላ ሁሉም ደስ የሚሉ አበረታችና ሁሉም ጀግና ጎበዝ ምናምን የሚሉ ኮሜንቶች ነው ያሉት። በጣም ነው ማመሰግነው ላበረታታችሁኝ። በጣም አመሰግናለሁ። ሌላው ደግሞ ሌላ በትልቅ ስራ እየመጣው ነው። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ። ባይ